የኢየሱስን ስም ይዘን ከሆነ የሚያከብረው ጌታ አለ። ስጮና አሜን ብላ። ሰማይ ከፍ ይላል፣ ምድር ከፍ ትላለች። ሰማያት ጸሉን ያንጠበጥባሉ፣ ምድር ታስተጋባለች። ፍጥረታት ሁሉ ለስሙ ይንቀጠቀጣል። አረ አንድ ሰው ጮኸ አሜን ይበላ። ይሄ ስም ከስሞች ሁሉ ምንድን ነው? ሰውዬ ሲጸልይ ፊቱን ሲያጠና ብቻውን አትጸልይ። አንዳንድ ተራሮች ብቻን ገፍታችሁ ቤተሰብ ይዘህ መጾም አለ። ሄሎ 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 እጁና ያለው ሲሰራ ያለው ሲዋጋ ያለው ሲያሸንፍ ያለው ሲሻገር ያለው በኢየሱስ ስም ይሁንላቸው። አምልጠው እግዚአብሔር የከፈተው ራሱ እግዚአብሔር ጎትቶ እስኪያወጣቸው ቁጭ ብለዋላቸው። እኛ እኮ ያልተያዝነው ለዚህ ተከፈተ ጳውሎስና ሲላስ ተከፍቶ አልወጡም። አንተ እዛው ቁጭ ብለዋል። እኛ ብንሆንስ በጌታ እኔና አንተ ብንሆን ተገኘን እንዴ? ኧረ እግዚአብሔር አስመልጦኝ። አንዳንድ ጊዜ እንደዚህ ቁጫ በኋላ ላይ መጥቶ ቁስላቸውን ሁላ ያጠበው ከዛ በኋላ ነው። አይገርምም? ቁስል የታጠበው ከምስጋና በኋላ። እኛ ደግሞ ታጥቦልን ማመስገን ነው የምንፈልገው። መሰብሰብ ላይ በተለይ ቅዱሳን ሲሰበሰቡ ትልቁ ቁጥር 2 ነው አይደል? ትልቁ የመጀመሪያው ቁጥር አይደል? 2 3 ከዛስ በስሜ አሜን። እስቲ አሜን። 2 3 በስሜ። ስለዚህ የተሰበሰብንበት ምክንያት በስሙ ነው። እስቲ በስሙ ነው በልስ። በጌታ በኢየሱስ ክርስቶስ ስም ተሰብስበናል። አምላክ ደግሞ ይሰማናል። ሰማይ ይህንን መሰብሰብ ያጸድቀዋል። በዚህ መሰብሰብ ውስጥ እግዚአብሔር ክብር አለ። በዚህ መሰብሰብ ውስጥ እግዚአብሔር አብሮነት አለ። ሲጨቅ በሉና አሜን በሉ። ሃሌሉያ። የተሰበሰብንበት ሪዝን ሌላ አይደለም፣ ምክንያታችን ሌላ አይደለም። አሜን። ይሄ እድር አይደለም፣ የሆነ ዓላማ ያለው አይደለም። ዓላማው አንድ ነገር ነው። አረ አሜን ነው። ዓላማው አንድ ነገር ነው። በስሙ ተሰብስበናል። እሱ ከፍ ለማድረግ ተሰብስበናል። ንጉሱ ከኛ ጋር አለ። እሺ ከኔ ጋር አለ በርሲ። እሺ ጮና ከኔ ጋር አለ በርሲ። አረ አሜን አሜን አሜን። ታናሽነታችን የማይለው ማስቀረው። አሜን። እሺ አሜን። እሺ አሜን 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 ነው ወይ? 2 3 ከዛስ በስሜ በተሰበሰባችሁበት። መሰብሰቡ ባይዘው እግዚአብሔር የሚያከብረው በስሙ ሲሆን ነው። በማን ስም? በኢየሱስ ስም። አሜን አሜን አሜን። 2 ሆነ 3 የስሙ ክብር ካለ የተሰበሰብንበት ዓላማ የኢየሱስን ስም ይዘን ከሆነ የሚያከብረው ጌታ አለ። ሲጮና አሜን ብላ። ሰማይ ከፍ ይላል፣ ምድር ከፍ ትላለች። ሰማያት ጸሉን ያንጠበጥባሉ፣ ምድር ታስተጋባለች። ፍጥረታት ሁሉ ለስሙ ይንቀጠቀጣል። አረ አንድ ሰው ጮኸ አሜን ይበላ። ይሄ ስም ከስሞች ሁሉ ምንድን ነው? እስኪ በሉት በላይ። ብዙ ስሞች አሉ በዚህ ምድር ላይ፣ በጣም ብዙ የሚያስፈሩ ደምስሰው አሸብረው በጥብጠው አየረች ከበረች ምናምን የሚሉ በጣም የሚገራርሙ ስሞች አሉ። በጣም የሚያስፈሩ የሚመስሉ አንበርብር፣ አሸብር በጣም ከባባድ ደግሞ በጣም አሁን ሲሰማ ሁላ ጆሮ ጭው የሚያደርግ ሂትለር ሲባል በጣም ያስደነግጣል። ሰዎች ሁሉ የሆነ ሙቭመንትን ትዝ ይላቸዋል። ከዚህ ሁሉ ስም ግን የገነነ ስም ኢየሱስ ነው። ኧረ አንድ ሰው ጮኸ አሜን ይበል። አጋንንት የማይችለው ስም ኢየሱስ ነው። ጨለማ የማይችለው ስም ኢየሱስ ነው። በሽታ የማይችለው ስም ኢየሱስ ነው። ሰማይን የሚከፍት ስም ኢየሱስ ነው። የእግዚአብሔርን ምሕረት የሚያመጣ ስም ኢየሱስ ነው። እስጩና ኢየሱስ በለው። ባይዘወይ የኢየሱስ ስም ከስሞች ሁሉ በላይ የሆነበት ምክንያት ምን መሰላችሁ? የእግዚአብሔርን ቁጣ ስላበረደ። አረ አሜን ነው። ሰዎችን ሁሉ የሚያድን ስለሆነ። እንደ ሂትለር ሰዎችን ሁሉ የሚጨርስ አይደለም። የኢየሱስ ስም የሚመጣውን ቁጣ፣ የዘላለምን ጥፋትና ሞት ሲኦልን ባዶ የሚያደርግ ነው።
እስጩና ኢየሱስ በሉሲ ይሄ ስም ሲጠራ አየሩ ላይ ያለ ወዘን ነው ይወጣል። ምድሪቷ ላይ ያለ ከርስ ይነቀላል። ድገሙና ኢየሱስ በሉሲ ሰማይ ያከበረው ስም ኢየሱስ ነው። አብ ያከበረው ስም ኢየሱስ ነው። ከስሞች ሁሉ በላይ የሆነ ስም በዚህ ስም የማይንቀጠቀጥ ፍጥረት የለም። ይህ ስም ሲጠራ ማይሸበር የለም። ኢየሱስን እንጠራለን ተራራው ይናዳል። እስኪ ድገሙ አሁንም ኢየሱስ በሉሲ ጨምሮ አሁንም ኢየሱስ በሉሲ ስም ውደዱት። እሺ አሜን ነው ወይ? እጅግ ውደዱት፣ እጅግ አክብሩት፣ እጅግ አፍቅሩት። ምክንያቱም ሰው የሆናችሁት በዚህ ስም ነው። ሰማይ የተቀበላችሁ በዚህ ስም ነው። በእግዚአብሔር ፊት ያለ ነውርና ያለ ነቀፋ ፍጹማን ያደረጋችሁ ይህ ስም ነው። እኔ ነኝ ወይ አሁን ነውር የሌለብኝ? አዎ አንተ በምን ቃል በዚህ ስም እኔ ነኝ አሁን በእግዚአብሔር ፊት ተቀባይነት? አዎ አንቺ ምስኪኑ፣ አዎ አንተ ምስኪኑ፣ አዎ እኔ ምስኪኑ። ሰማይ ይህንን ስም ሰጠ። አሜን። ኧረ አሜን ነው። ልጆች ተብለን የተጠራንበት ስም ይሄ ስም። አሜን። እግዚአብሔር የታረቀን በዚህ ስም ነው። ስሙን ምን ትይዋለሽ? ኢየሱስ። ለምን? እሱ ህዝቡን ከኃጢአታቸው አሜን ነው። ኧረ አሜን ነው። ከኃጢአታቸው የነጻችሁ ሰዎች አላችሁ። በዚህ ስም ተቀባይነት ያገኛችሁ፣ ሰማይ የተቀበላችሁ፣ ከእግዚአብሔር ጋር የታረቃችሁ፣ ለእግዚአብሔር ክብር ስጡ። ሃሌሉያ። ለዚህ ነው ስንጸልይ ሁላ ተሰሚነት የምናገኘው ብዙ አይነት የሃይማኖት ስርዓት ስላደረግን አይደለም። በጣም የሚጣፍጥ እንትኖች ንግግሮች ስላሉ የሆነ ቋንቋችን በጣም በቃ የተመረጡ የሆኑ ነገሮችን ስለምናወራ አይደለም። የባረከው ሰማይ የባረከው ኢየሱስን ስለያዘ ቋንቋችን እንኳን ሸፋፋ ሆነ ወልጋዳ ሆነው እግዚአብሔር የሰማን ኢየሱስን ስለያዘ። አንዳንዶቻችን ኮልታፋ ሆነን ምንናገረውን እንኳን ሳናው እየተንኮላተፍን ተናግረን የተቀበለን የተሰማን በዚህ ስም ምክንያት ነው። እባካችሁ ጩውና ውደዱት ይህን ስም ኢየሱስ በሉሲ። ድገሙ ኢየሱስ በሉሲ። ፊልጵስዩስ ምዕራፍ 2 ላይ ይህንን ነው የሚለው፣ ከስሞች ሁሉ በላይ ስም ስም። ለዚህ ነው ኢየሱስ እስካሁን ድረስ በስሜ ምን አላላችሁ? አልለመናችሁ። አሁን ለምኑ። በምን? በስሜ። ከዛስ አብ ያደርግላችኋል። ወራታ ካያ ኢየሱስን ይዘህ ስትመጣ የሚቀበል አብ አለ። አቤት 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 አቤት። የምታደርጉትን ሁሉ በኢየሱስ ስም ስታደርጉ፣ በስሙ ስልጣን ስታደርጉ መለኮት ከእናንተ ጋር ይሆናል። ሃሌሉያ። አይደለም ይሄ ቀብዲ ነው። ዝም ብላችሁ አሜን በሉ። ሲጣቶች የወለዳችሁ ታውቃላችሁ። አይናችሁን የምትጥሉበት ማለት ሁሉም ልጅ ናቸው፣ እኩል ናቸው። ስፔሻል አይን የምትጥሉበት ልጅ ደግሞ አለ። የምትንሰፈሰፉት እንግዲህ እንደተወደዱ ልጆች እግዚአብሔር ወዷቸዋል። ኧረ አሜን። ቀኝ እጃችሁን ከፍ አድርጉና እቺ ጸሎት ልጸልይ። ከዚህ ሰዓት ጀምሮ አምላኬ እግዚአብሔር የስሙን ገናናነት በእናንተ ላይ ይፈጽም። ኢየሱስ የሚለው ስም እናንተ አንደበት ላይ ይጣፍጥ። ስትጠሩት ሞገስ ያገኝ፣ ስታወሩት ሞገስ ያገኝ። በዚህ ስም ድል ማድረግ ይሁንላችሁ፣ ማሸነፍ ይሁንላችሁ። በዚህ ስም በክብር መውጣትና መግባት ይሁንላችሁ። በኢየሱስ ስም ሕይወታችሁ ክርስቶስን የሚያከብር ሕይወት ይሁንላችሁ። ኢየሱስ ስም አሜን። የሚመጣው ዘመናችሁና ጊዜያችሁ ኢየሱስ የሚመጣው ዘመናችሁና ጊዜያችሁ እድሜያችሁ ሁሉ ለእግዚአብሔር ክብር የተሰጠ ይሆን። አላማ ሶታያ እግዚአብሔር እንደተናገረ በሕይወት ላይ በጌታ በኢየሱስ ስም የሚፈጸምበት ዘመን ይሆንልህ። ኢየሱስ የሚለው ስም ይክበድልህ። ስትወጣ አብሮ ይውጣ፣ ስትገባ አብሮ ይግባ፣ ስትሰራ አብሮ ይስራ፣ ስትናገር አብሮ ይናገር። በኢየሱስ ስምና ስልጣን እጸልያለሁ። በምድር ላይ የሚቋቋም እስከማይኖር ድረስ እግዚአብሔር አምላክ እጅግ ያግዝፍህ። በሕይወት ዕድሜ ዘመን ሁሉ ማንም አይቋቋምህም ብሎ ለባሪያው እንደተናገረ ከዚህም የተነሳ 31 ነገሥታትን ድል እንዳደረገ በዚህ ቃል ተዋግቶ እንዳሸነፈ ዛሬ ጸልያለሁ። በዘመን ላይ ይህ ቃል በሕይወት ላይ የከበደ ይሆን። አላማ ሮዳዲያ እግዚአብሔር ይህንን ቃል በኢየሱስ በሕይወት ያክብደው። እርዳታዳዳ ስትወጣ በዳመናው ውጣ፣ ስትገባ በዳመናው ግባ። የሚቋቋም በዘመን ላይ አይኖር። አሜን። ምድር በኢየሱስ ስም ፍሬዋን ትስጥ። የሰማይ ጠል ባንተ ላይ ይሁን።
እግዚአብሔር አብሮነቱን ዕለት በዕለት ማንተ ላይ ይግለጥ። አሜን። ውሰጂ ባንቺ ላይ ይግለጥ። አሜን። ከዚህ በኋላ ባለው ዘመንሽ የሰራዊት ጌታ እግዚአብሔር በኢየሱስ ክርስቶስ ስም የክብር ዕቃ ያድርግሽ። አሜን። አምላኬ ሆይ እናመሰግናለን። ቃልን ግለጥልን። እኔ ታናሹን ባሪያን ከሁሉ የማንሰውን እርዳ። ሕዝብ ቃልን ያስተውል ዘንድ አይምሯቸውን ክፈትላቸው። ሁሉ ሲደረግ ለክብር ይደረግ። እናከብርሃለን በተወደደው ልጅ በኢየሱስ ስም አሜን። ጌታ ይመስገን። ጥቂት ቃል ይሄውና ማዳኔን ያያለው ነው። የእግዚአብሔርን ማዳን የምታዩበት ጊዜ ይሆናል። ሃሌሉያ። ሁለተኛ ዜና ምዕራፍ 20 ቁጥር 17 ላይ ያለውን አንድ ሰው ያወጣልኛል። ሁለተኛ ዜና 20 ቁጥር 17 ላይ እንግዲህ የዛን ቦታ የሚናገረው ስለ ማዳን ነው እና ነብዩ የአሳፍ ወገን የሆነው የኢዜኤል የሚባለው ነቢይ መጥቶ ለይሁዳ ሕዝብና ለዮሳፍጥ ያወጀው የተናገረው በሰልፍ ሰዓት፣ በምጥ ሰዓት፣ በችግር ሰዓት ነው። ምን ብሏቸዋል? ዛሬ እግዚአብሔር ለእናንተ የሚያደርጋትን መድኃኒት ወይም ማዳን እዩ፣ ዝም በሉ። እግዚአብሔር ስለ እናንተ ምን ይላል? ይዋጋል። እናንተም ዝም ብላችሁ ታያላችሁ። እግዚአብሔር እንዲህ ይላችኋል። ምን ይላችኋል? ሰልፉ የኔ ነው እንጂ የእናንተ አይደለም። ምን ማለት ነው? ሰልፉን ተቀብያችኋለሁ፣ እኔ ወስጃችኋለሁ። ይሄ ውጊያ የሥጋ ውጊያ አይደለም። ከዚህ በኋላ እኔ ነኝ የምዋጋላችሁ፣ ምሰለብላችሁ፣ ምትረቃስ አንድ ሰው ጮህ አሜን ይበል። አሜን አሜን። እንግዲህ እዚህ አሁን ዘጸአት ላይ ባነበብነው ክፍል ላይ ሁለተኛ ዜና ምዕራፍ 20 ቁጥር 15 እስከ 17 ማየት እንችላለን። ሁለተኛ ዜና 20 ከ15 እስከ 17 ድረስ። እሺ እዚህ አሁን ዘጸአት ምዕራፍ 14 ላይ ከቁጥር 10 ጀምሮ የምናየው ክፍል ሁላችንም በጣም የምንወደው ክፍል፣ በጣም የምንወደው በተለይ ዛሬ የምታዩዋቸውን ግብፃውያን ለዘላለም አታዩዋቸውም የሚለው ቃል ፓወርፉል ነው። ሁልጊዜ ስንሰማው አቅም፣ ብርታት፣ ጉልበት የሚጨምርልን ነው። ምክንያቱም ብዙ ግብፃውያን ይከተሉናል። በሕይወታችን በጣም ብዙ የግብፃውያን ሰራዊት፣ ኮቴዎች፣ ሰረገላዎች፣ ፈረሶች ሁልጊዜ ይሰማሉ። ሁልጊዜ ደረስኩብህ፣ ዋጥኩ፣ ጉድ ፈላ፣ መጣሁብህ፣ ከዚህ በኋላ ማን ነው ያስመልጥ የሚሉ ኮቴዎች አሉ። እግዚአብሔር እነሱን ኮቴዎች ያደርጋል። አጃላ ቬሪያ እግዚአብሔር እነሱን ኮቴዎች ያደርጋል። ምናልባት እንደዚህ አይነት ኮቴ የሚሰማችሁ ደረስኩባቸው የሚል ውርደት፣ ሽንፈት፣ ኪሳራ፣ አመፅ፣ ርኩሰት እግዚአብሔር ከመንገዳችሁ ያነሳዋል። አሜን። ይነሳል። ሰው ይነሳል ይበልጥ እና እንግዲህ ይሄ ለግብፃውያን የትንሣኤ ጊዜ ነው። እንደገና የተሰሩበት እንደገና እግዚአብሔር ነፃነትን የሰጣቸው ሰዓት ነው ይሄ እና በግብፅ ምድር ላይ በነበሩበት ጊዜ የራሳቸው የሆነ ነፃነት የላቸው። ሁላችንም እንደምናውቀው ማለት የራሳቸው ነፃነት የላቸው። በጣም በብዙ ችግር ውስጥና ምጥ ውስጥ ነው ያሉት እና እግዚአብሔር ጩኸት ሰምቶ እንግዲህ ዘጸአትን መጽሐፍ በደንብ ማንበብ እንችላለን። ከምዕራፍ 3 ጀምሮ ማለት ነው። ከምዕራፍ 1 ጀምሮ ምዕራፍ 3 ላይ እግዚአብሔር ሙሴን እንዴት እንደጠራው፣ ወደ ግብፅ ምድር እንዴት እንዳወጣው፣ ጩኸታቸውን እንዴት እንደሰማ፣ ልመናቸውን እንዴት እንዳደመጠ የሚናገር ክፍል ነው እና ሙሴ ተላከ። ከተላከ በኋላ በፈርዖን ፊት ቆሞ እግዚአብሔር እንዲህ ይላል። ምን ይላል? ሕዝቤ ያመልከኝ ዘንድ ልቀቅ ብለዋል። ኧረ አንድ ሰው አሜን ይበል። ያመልከኝ ዘንድ ያገለግለኝ ዘንድ ዛሬ እስከ ዛሬ ድረስ የገዛውን ባሪያ ያደረከው፣ ጉልበቱን የበዘበዝከው፣ አቅሙን የጨረስከው የሕዝቤን ሕይወት እንዲህ ይላል እግዚአብሔር ልቀቀው። አሜን አሜን። እሺ ሰው ልቀቀው ይበል። ለምንድን ነው ልቀቀው ያለው? እስራኤል ለምንድን ነው መለቀቅ ያለበት? እግዚአብሔር ዓላማ አለው። ባይዘው ሲለቅ፣ ሲፈታ፣ ሲያመጣ፣ ሲጠራ ኧረ አሜን ነው ወይ? እና እስራኤልን ሲጠራ ሲያመጣ ዓላማ አለው። ምንድን ነው ዓላማው? ያገለግለው ዘንድ ያመልከው ዘንድ ማለት የጠላት ባሪያ እንዳይሆን፣ የክፉ መጠቀሚያ እንዳይሆን፣ የእግዚአብሔር ባሪያ እንዲሆን። እሺ ባሪያው እንደሆን ተጠርቻለሁ በሉ። እኔ የሌላ አይደለሁ በሉ። እሺ ራታታ እኔ የሌላ አይደለሁ በሉ። እሺ ለሌላ መሆን አልችልም። እሺ አሳንድ ሰው ጮኸ አሜን ይበል። ዛሬ ድህነት ይለቅሃል፣ ያስገበረ መከራ ይለቅሃል፣ ችግር ይለቅሃል፣ ኃጢአት ይለቅሃል። ለምን? የእግዚአብሔር ባሪያ ተሆን ዘንድ። ባይ ዘ ወይ እግዚአብሔር እኛን የሚፈታበት ዓላማው እንድናገለግለው፣ እንድናመልከው። ዋቻና ሶኮያ ከዚህ በኋላ እንደዚህ ብዬ ልተንብይ። እስከ ዛሬ ድረስ እንዳታገለግለው ባሪያ ሊያደርግ የሚፈልግ የትኛው ቀንበር ተሰበረ። አሜን ሰላም ኢየሱስ አሜን። ሶስት ሰው ነው የወሰደው፣ ግን የለም ጨመር አድርጉና ውሰዱ። ከዚህ በኋላ ባሪያ ሊያደርግ የሚታገል የኃጢአት ባርነት በለው፣ የልምምድ ባርነት በለው፣ የስጋዊ ማንነት ባርነት በለው፣ ዓለማዊነት በለው፣ ማጣት በለው፣ ድህነት በለው፣ ዋቴቨር በጌታ በኢየሱስ ስም ሰበርቷል። ስሙን ጠራው፣ በኢየሱስ ስም ሰበርቷል። አጠገብ ያለው ትለቀቃለህ በለው።
ይለቅሃል በለው ትፈታለህ በለው በነፃነት በለው ታገለግለዋለህ ታመልከዋለህ በለው ዘመኑ ያንተ ነው በለው ታቢለ ዘመኑ ያንተ ነው በለው ስምንት ሰው ድልቅ አድርጎ ይበላ አሜን ያመልክ ሁለት ቃሎች ነው በይዞ የተጠቀመው ያገለግለኝ ከዛ ያመልክ ሁለቱም ሲጠቀለል አንድ ነው አምልኮ ነው አገልግሎትም አምልኮ ነው አሜን ነው አገልግሎትም ምንድን ነው ተባረክ አገልግሎትም አምልኮ ነው ውቻራ ሳካይ ና ያገለግለኝ ዘንድ ምን በላ ና በሚገርም ሁኔታ ማለት እና በጣም የሚገርመኝ አንድ ቃል ጨምርላችሁ ትዝ ይላችኋል አይደል ጌታ ኢየሱስ ያቺ ወንጀላ ያቺ አህያ ከነግልገሏ ምን ብላ ነበር ታስራ ከዛ ላካቸውና ምን በሉ ፈታችሁ አምጡልኝ ማንም ሰው ማንም ዛሬ ጥያቄ የሚያበዛብህ ሁሉ መልስ ይሆናል አሜን ማንም ሰው anybody አሜን ድነት በለው ጉስቁልና በለው ታንቾር በለው የማይምነት በለው ድንቁርና በለው የዚህ ዓለም ሲስተም በለው ሲጠይቅ ለጌታ ያስፈልጋል ለምን ይባረካል ሲባል ለጌታ ያስፈልጋል ለምን ይቀባል ሲባል ለጌታ ያስፈልጋል አንድ ሰው ጮሆ ያስፈልጋል ነው በለው ከዚህ የተነሳ በለው እለቀቃለሁ በለው ይለቀኛል በለው ራታታ ይለቀኛል በለው ማንም ሰው አንዳች ቢላችሁ ለምንድን ነው የምትፈታው ለምንድን ነው የምትለቀቀው ይባል መልሱ ምንድን ነው አሲባሉ ለምንሱ ምንድን ነው አስፈልጋለሁ በለኛ ለጌታ አስፈልጋለሁ በለኛ ከዚህ በኋላ የምትፈታበት ምክንያት ያለው ለጌታ ስለምታስፈልግ ራእይ ያስፈልጋል ህልም ያስፈልጋል ጸጋ ያስፈልጋል መለቀቅ አለብን ግዴታ አሜን ነው አንድ ቦነስ ልጨምርላችሁ እኔ በጣም የገረመኝ የተፈታችሁ ሀያ አይደለችም ኦቾኮያ የተፈታችሁ ሀያ አይደለችም በጣም የገረመኝ ፈቾቹ ሂዱና ፍቱ የተባሉ ከዚህ በኋላ ዘመን እንዲህ ነው የሚሆነው የታሰሩትን ትፈታለህ ትላካለህ ትወጣለህ ትፈታለህ በቀንበር የተያዙ ይፈታሉ ቤተሰብ ጋር ትገባለህ ትፈታለህ በጌታ ጭውና እፈታለሁ በለሽ የተፈታ ሰው ፈቺ ነው መጽሐፍ እንዲህ ይላል ደስ ይለኛል ሁለቱን አደረገና በፊታቸው ወዳለው መንገድ ላካቸው ይላል ምን አላቸው ላካቸው ምን ብሎ ሂዱና የታሰራለ ፍቱ ከዚህ በኋላ ቁጭ ብለሽ እፈታለሁ አይደለም ፈቺ ሆነሽ ትቀየራለሽ አሜን በደ ኢየሱስ ጌታ አሜን ጅቱ ኩራካ አሜን እንዴ ከዚህ በኋላ ያልፈለው በእግዚአብሔር መንፈስ ነው እየተናገርካለሁ በእግዚአብሔር መንፈስ ነው እየተናገርካለሁ እንዲህ ነው የሚሆነው ሁልጊዜ ታስረህ እንደተቀመጥክ አይደለም አሁን ፈቺ ትሆናለህ